ሰላም ሰላም ከያላችሁ በሰላም ይድረሳችሁ እያልን ለዛሬ መሰናዶ ይዘንላችሁ የመጣን ደግሞ በአዶናይ ዙሪያ ሲሆን አዶናይ ከታሰረ ቀናቶች እንዳለፉ ይታወቃል። ከዚህ ጋር ደግሞ በተያያዘ መላው የኢትዮጵያ የአዶናይ ወዳጆች እና ቤተሰቦች ሳይቀሩ ስለ አዶናይ መታሰር ግልጽ አይደለም ሲሉ ቆይቷል። ካሁን በኋላ ደግሞ የአዶናይ መታሰር ለሁለት ሳምንታት እንደሚቀጥልና ቤተሰቦችም ለሱ ማግኘት እንደማይችሉ ሲነገር በዛ ላይ ትናንትና ከቢቢሲ ጋር በነበራት ቆይታ ልጄ እንደሚፈታ ተስፋ አደርጋለሁ፣ ኢትዮጵያዊ ነው፣ ስለ ኢትዮጵያ ብሎ ከሀገር ውጭ በነበረበት ምቾትን ትቶ ወደዚህ እንደመጣ እናውቃለን። ስለዚህ ለሀገር የሚበጅ ስራ እንደሰራ ስለዚህ መንግስትም ይሄን ተገንዝቦ ልጄን በተስፋ በደስታ እንደሚለቅልኝ አውቃለሁ፣ ስለዚህ በልጄ መተማመናለሁ ብላ ተናግራ እንደነበር ሰማን ማለት ነው። ከዚያ ብዙ ሳይቀይ ደግሞ በተለይ በማረሚያ ቤቶች ደግሞ የአዶናይ ወዳጆች ሄደው ማረሚያ ቤቱ እንዳጨናነቁት ቢሆንም እንኳን ለአዶናይ መጠየቅም ሆነ የሆነውን ነገር ይዞ መግባት እንደማይቻል ማየት እንደማይቻል ፖሊሶቹ አስጠንቅቋል። ከዚህም ደግሞ እናቱም ማየት አልቻለችም፣ ከልጇ መገናኘት አልቻለችም። ከዚህ የተጀመረው ደግሞ በተለይም ደግሞ ቤተሰቦቹ የአዶናይ ሁኔታው ማወቅ አለብን፣ የታሰረበት ግልጽ የሆነ አቋም መኖር አለበት ብለው ቢጠይቁ ይህ ነው ሊሆን አልቻለም ማለት ነው። ከዚህ በኋላ ነው በተለይ የአዶናይ አባት ከጸጥታ አካላቶች ጋር ግርግር በተፈጠረበት በጣም በማይታሰብ መልኩ ከባድ ነገር እንደተፈጠረ ታይቷል ማለት ነው። ይህ በእንዲህ እንዳለ በተለይ የአዶናይ አባት እንደሚታወቀው ከመቀሌ ካለው ከናቱ ጋር እንደሚኖሩ እናትና አባቱ በመቀሌ ላይ እንደሚኖሩ የቢዝነስ ሰዎች እንደሆኑ ይታወቃል። ከዚህ በኋላ ነው አዶናይ መታሰሩን ሲሰሙ እናትና አባቱ ወደ አዲስ አበባ በመምጣት ለፖሊስ ጣቢያ በልጃቸው በሚገኝበት ቢያመለክቱ እንኳን የልጃቸው አይን ማየት አልቻሉም፣ መጠየቅም አልቻሉም። ሁኔታውም በቃ ዝግ ሆነባቸው። ስለዚህ በዛ ላይ አንድ ቀን ሁለት ቀን ተመላልሰዋል፣ ግን ይሄን መፍትሄ ሊያገኙለት አልቻሉም። ከዚህ በኋላ ነው እናትየውም ከቢቢሲ ጋር ቃለ መጠይቅ ያደረገችው። ከዚያ ቀጥሎ ደግሞ የአዶናይ አባት ከፖሊስ ማለት ጸጥታ ኃይሎች አስከባሪዎች ጋር በነበረው ውይይት ሊስማሙ ወይም ሊግባቡ አልቻሉም። ከዚህ በኋላ የአዶናይ አባት ማለት ነው በፖሊሶቹ በኃይል ተገፍትሮ ሲወጣ ብዙ በካሜራም ታይቷል፣ ተይዟል ማለት ነው። በተለይ ይህ ቪዲዮ ወደ እናንተ እናቀርበው ዘንድ የዩቲዩብ ህግም ስለማይፈቅድልን ካልሆነ በስተቀር የአዶናይ አባት በዚህ የሥርዓት አስከባሪዎች ማለት በፖሊስ ጣቢያ የነበሩ ብዙ ግፍ እንዳደረጉባቸውም ታውቋል ማለት ነው። ምክንያቱም ይሄን አባት ሄደው ጥያቄያቸው አንድ ነው፣ እኔ ከልጄ መገናኘት ነው የምፈልገው፣ ሌላ አልፈልግም፣ የልጄን አይን ማየት ፈልጋለሁ ብቻ በማለታቸው ልጅዎት ወንጀለኛ ስለሆነ ማየት አይቻልም፣ መጠየቅም አይቻልም፣ ከዚህ መራቅ አለበት፣ ማድረግ ያለባቸው ነገር በውጭው መከታተል ካልሆነ በስተቀር ወደ አዶናይ መግባት በፍጹም አይቻልም በማለት በትልቅ ስህተት ማለት ነው ገፍትረው እንዳወጧቸው ተሰምቷል ማለት ነው። በዚህ ቁጣ የተቀሰቀሰው አባትየውም በጣም በንዴት ማለት ነው የተናገራቸው ቃላቶች ራሱ በጣም ከባባድ እንደነበሩ ተሰምቷል። ከዚህ የተነሳ ነው ጥላቻው አሁን አባትየው በትልቅ ሚዲያ ይቀርባሉ በዚህ አንድ ሰዓት አካባቢ ማለት ነው። እሳቸውም ስሜት ላይ ገብተዋል። ይህ ልጅ ለሀገር ያደረገው ነገር ትልቅ ነገር አድርጓል፣ ለራሱም ትልቅ ነገር አድርጓል። ለራሱ ከስራ አጥነት ወጥቶ ራሱን ስራ ፈጥሮ ሌሎችም ስራ እንዲሰሩ ማድረጉ ስህተት አይደለም። ንቃ፣ ሀገራችንን እናድን፣ መከፋፈል ይቅርብን፣ በብሔር በምናምን እያልን ከምንባላ እርስ በርሳችን ተጋግዘንና ተደማምረን እቺ ሀገር ኢትዮጵያ ወደ ተላቀ ደረጃ እናድርሳት ማለቱ የሚያሳስረው ከሆነ እኔንም እሰሩኝ። ስለዚህ ይህን ህግ አይደለም፣ ይህ ህግ ማስከበር ሳይሆን ይህን ሌሎቹ እንደሱ እንዳይሆን ማድረግ ነው በማለት በጣም በጩኸት ተናግሯል። በዚህ ደግሞ አባትየውም ሌላ ከዚህ በኋላ ሌላ ቃላቶች ከተናገሩ እስር ቤቱ እንደሚያስገቧቸውም አስጠንቅቀው ገፍትሮ እንዳወጧቸው ነው የተሰማ መረጃ ማለት ነው። ቅድም ባለው አዶናይ ለሁለት ሳምንታት ያክል እስር ቤት እንደሚቆይ ከሁለት ሳምንታት በኋላ እንደሚታይ አስታውቋል። ምክንያቱም ሁለት ሳምንታት በእስር ቤት እንደሚቆይ ከዚያም ሊወጣም እንደማይችል አሳስቧል ማለት ነው። ስለዚህ አዶናይ አሁን ቢቢሲ፣ ሲኤንኤን፣ አልጀዚራ እንደዘገቡት ከሆነ የስድስቱን መታሰር ከኢትዮጵያ ባህልና ከኢትዮጵያ ሃይማኖት የሚቃረኑ አልባሳትን ለብሰው ስለተገኙ ብሏል።
የአዱናይ ደግሞ ከስድስቱ ሆኖ ባለባበስ ነው የታሰረው። ግን አዱናይ በሰዓቱ ጥሩ የሆነ ልብስ ኢትዮጵያ ባህል የሚያረጋግጥ ጥሩ ልብስ ለብሶ እንደመጣ ታይቷል። ጃንም በታሰረችበት ሁኔታ ጃንም የኢትዮጵያ ባህል አልባስ ለብሳ የኢትዮጵያ ጥለት ለብሳ እንደመጣች ይታወቃል። ስለዚህ እሷም የዕለቱ ምርጥ አለባበስ ተብላ አዋርድ እንደወሰደች ይታወቃል። በዚህ ምክንያት ደግሞ እሷም ከኢትዮጵያ ባህል የማይሄድ ልብስ ለብሰው ከመጡ ተብላ ታሰረች ማለት ነው። ይሄን ራሱ በራሱ የተምታታ ነገር ነው ብሎ ቢቢሲ ሲኤንኤን ላይ ዘግበውታል ማለት ነው። ስለዚህ አሁን በቲክቶከሮች ላይ የቀጠለው ማሰሪያ ደግሞ ተጠናክረው ቀጥሏል። ግን ደግሞ በላይቭ ስትሪሚንግ ሆኖ በሌላ በኢትዮጵያ ባህልና ታሪክ ሃይማኖት የማይመጥኑ ብዙ ግድፈቶችን የሚያወሩ በላይቭ ሆኖ በጣም ለመስማትም ሆነ ለማየት እጅግ የሚያስቸግሩ ልጆችም አልታሰሩም። ስለዚህ ለምንድነው ከአዱናይ ጋር ነው ያለው ችግራቸው በማለት ደግሞ አባትየውም ቢሆን ይሄን አብራርተውታል። ስለዚህ ልጄ ይፈታል። በርግጥ ከአንድ አመትም በኋላ ሊሆን ይችላል፣ ከ6 ወር ይሆን ወይም ከ6 ቀን ሊፈታ ይችላል። ከዚህ በኋላ ግን ልጄ ከባድ ነገር ነው። ስለዚህ አንድ ነገር ትልቅ መሆን ሲገባው ማገዝ ሲገባው አይዞህ ማለት ሲገባው ወደ ኋላ እንዲመለስ የሚያደርገው ነገር ተቀባይነት የለውም። ስለዚህ ልጄ መሸለም ነበረበት፣ ልጄ አይዞህ ማለት ነበረበት እንጂ በዚህ ተጠናክሮ ልጄን ራሱ እንዲደፋ ማድረግ ግን ትክክል አይደለም ብሎ አባትየው ማለት ነው። ስለዚህ አዱናይ መቼ ይፈታ ይሆን ወይም መቼ ይወጣ ይሆን የሚለው ሐሳብ ደግሞ በብዙዎች በኢትዮጵያውያን ዘንድ በተለይም ደግሞ በወጣቶቹ እድሜ ክልል ያለው ደግሞ ሲጠባበቁት ቆይተዋል። አሁንም መንግስት በአዱናይ ዙሪያና በሌሎቹን የሚሆነው ነገር ካላደረገ ይህ ለወጣቶቹ እጅግ ተስፋ ሰጪ መንገድ አይደለም። እኛ የተፈለግነው ስራተን ወይም ደግሞ ራሳችን ቤት ዘግተን በክፉ ልማዶች እንድንጠመድ ነው እንጂ መንግስት ይህን ባያስብ ኑሮ እንደ አዱናይ ያሉ እንዲቦዙና እቻ ሀገር ደግሞ በብሔር ከመከፋፈል ይልቅ የሚያድኗት ማበረታታት ሲገባው ማሰር ግን ለፖለቲካው እጅግ ተጠምደን እንድንወድቅ ያደረገን ነው ብሎ ማለት ወጣቶቹ አምሯል ማለት ነው። በተለይ አሁን ደግሞ አዱናይ ከታሰረ በኋላ ለጠፍቶ የነበረው የብሔርተኝነት ማለት ነው ዳግም እንደሚነሳም ታውቋል ማለት ነው። አዱናይ በርግጥ ትግራዋይ እንደሆነ ይታወቃል። በዚህም ደግሞ እሱም ትግራዋይ ሳይሆን ኢትዮጵያዊ ነኝ ብሎ ነው የሚያምነው። በዛ ነው የሚሰብከው፣ በዛ ነው የሚታወቀው። ስለዚህ የአዱናይ ትግራዋይነት ወይም የአዱናይ ኢትዮጵያዊነት የሚልቀው ኢትዮጵያዊነት ነበር። ብዙዎች ደግሞ ከእኔ ትግራዋይ ነኝ፣ እኔ አማራ ነኝ፣ እኔ ኦሮሞ ወይም ጋምቤላ ነኝ ከማለት ወጥቶ እኔ ኢትዮጵያዊ ነኝ የሚሉ በዛው ነበር። በዚህ ምክንያት ደግሞ የአዱናይ ስራ እንደሆነ ይታወቃል ማለት ነው። ስለዚህ ይሄን ልጅ ለዚች ሀገር ያጠፋው ነገር ምንድነው? የበረዘው ነገር ምንድነው? ሀገርን እናልማ፣ ሀገራችንን እንምሰል፣ ካለባበሳችን ጀምሮ ባህላችን፣ ሃይማኖታችን እናክብር ማለቱ ይሄን የሚያሳስር ጉዳይ አልነበረም ማለት ነው። ስለዚህ መንግስት ይሄን ደግሞ ላይቭ ስትሪሚንግ በ1000 ሰው ሲከታተለው በአዱናይ ደግሞ 39000 ሲከታተለው ችግሩ እዚህ ላይ ነው ማለት ነው። ስለዚህ የመንግስት ትኩረት እየጠፋ ማለት የመንግስትን ትኩረት እየቀነሰ የና አዱናይ ትኩረትን እየሳበ ባለችበት ኢትዮጵያ መንግስት ይሄን ስላሳሰበው ደግሞ እና አዱናይን ማሳርና ካለበት ከፍታ ወደ ዝቅታ ማውረድ መፍትሄ ነው ብሎ ስላሰበ ለና አዱናይ ማሰር ጀምሯል ወይም ማሰሩ ተያይዞታል ማለት ነው። ክቡራት ተመልካቾቻችን ስለዚህ የአዱናይ መታሰር ሁላችንም እንቃወማለን። አዱናይ ብቻ ሳይሆን ያለ ጥፋታቸው አንድ ሰው ታሰምሯለህ፣ ትነግረዋለህ፣ ከዚያ በኋላ ትቀጠዋለህ ካልሆነ በስተቀር በድንገት ያመጡ ማስገባት ትክክል አይደለም። በተለይም ደግሞ እነዚህ ኢሉሚናት ሐሳብ የሚያራምዱ ከግብረ ሰዶማዊነት ሐሳብም ሆነ ተግባር አለባበስ የሚያሰምሩ በእርግጥ ህዝቡም ደግ አድርጓል። መንግስት ይሄን መበረታታት አለበት ብሏል። በአዱናይ የተደረገው ነገር ግን ይህ ልክ አይደለም፣ ሐሳቡም ትክክል አይደለም። ልጆቹም የአዱናይ ብቻ ሳይሆን የነዚህ የተሳሳተ ልብስ ለብሰው የመጡ ተሳስተናል፣ አጥፍተናል፣ ዳግም አናደርግም ብለዋል። ስለዚህ መንግስት መጀመሪያ ክፍት ሰጥቶ መጀመሪያ የት እንዳሉ ይህን ሁሉ ሲያጠፉ አንድ ቃል ሳይናገር ባንዲ እንትን አድርጎ ማሰርና መዳጎን ግን ልክ አይደለም ተብሏል። ስለዚህ መንግስት ይህን ካሁን በኋላ በስትሪሚንግ ላይቭ ያሉ ይሁን በተለያዩ መንገዶችን አሪፍ የሆነ ሐሳብ ሰጥቷል። ስለዚህ ከእንግዲህ መጠንቀቅ አለባቸው። ያጠፉትን በምህረትን ሸኝቶ ከእንግዲህ ወዳ ግን ያጠፋ በምህረት እንደማይለቀቅን ማስረዳት አለበት። መንግስት ደግሞ ይሄን ትልቅ ኃላፊነት መውሰድ አለበት እንጂ የመንግስት ትኩረት ጠፍቷል። በእርግጥ አሁን የአዱናይ ምን አለ ዛሬ ምን ሰራ ነው እንጂ መንግስት ምን አለ አይባልም። ምክንያቱም አመት ሙሉ የሚሰራው አዱናይ አንድ ቀን የሚሰራው የበለጠ ስለመጣ ማለት ነው። ሐሳቡም ወደ ተግባር ሲገለጥ ደግሞ የአዱናይ እጅግ
ተከታዮቹም ወዳጆቹም በዝቷል። አሁን እስር ቤት ላይ ሆኖ ራሱ ከ4 ሚሊዮን ተከታዮች ማፍራቱ ይህን ቢቢሲ ዘግቦታል። ልጁ ቢታሰር የፎሎወርስ ወይም ተከታዮቹ ከቀን ወደ ቀን ከሰዓታትም ጨምሮ የላቀ እንደሆነም ዘግቦታል ማለት ነው። ስለዚህ አዶናይ ይፈታ፣ እንደ አዶናይ ያሉ ምህረት ይደረግላቸው፣ ለሚመጣው ቀናቶችም ብሩህ ሆነው ሀገራቸው እንዲያገለግሉ ከዘረኝነትና ከእኔነት ወጥተው አንድ ኢትዮጵያ ብለው እንዲዘምሩ መንግስት ይሄን መፍቀድ አለበት የሚል ሐሳብ ተስማምቷል። ተመልካቾቻችን ለዛሬ ይዘንላችሁ መጣን ነበር። ስለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ ማድረግ አትርሱ።